ሰላም ውድ የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬም እንደተለመደው እህቶቼ ጥያቄ ጠይቆኝ የጥያቄ መልስ ይሆናል ብዬ ያመጣሁት አለ። እሱስ ሶስት ነገሮች ናቸው። አንደኛ እህቴ ምን ብላ ጠየቀችኝ? ሾርት ቪዲዮ እንዴት ነው መለቀቅ የምንችለው? ሜሴጁ ገብቶልኛል። የሾርት ቪዲዮ ሴቲንግ አዲሷ ሴቲንግ ቅርብ ጊዜ ተከፈታ ነበረች። ቪዲዮ እንትኑ ሜሴጁ መጥቶልኛል። እንዴት ነው ክሬት የምናረጋው? እንዴት ነው ሾርት ቪዲዮስ ምን አይነት ቪዲዮ ነው መሆን ያለበት ብላ ጠየቀችኝ። ሁለተኛ ደግሞ ቢራችን አድሰስ ላይ በ00 ነው ዩቲዩብ አንሰስና ዩቲዩብ ኢትዮጵያ የሚለው ሁለት አሉ ማለት ነው። አክሰስ ውስጥ ገብተን እንደ ቼክ እንደምናረግና ሶስተኛ ጥያቄ ደግሞ ሶስት ነገር ናቸው። በደንብ አዳምጡኝ፣ ተጠቀሙ ማለት ነው። ዩቲዩባችን ከሌሎቹ ዩቲዩብ ለይተን ስማችን እንዴት ነው ማስተካከል የሚችለው? እነዚህ ሶስቱ እንግዲህ ሜሴጅ ይመጣዋል ማለት ነው። የናንተ ጂኢሜል ላይ ሜሴጅ ሲመጣ ጊዜ ሰው መጠየቅ አለባችሁ። ምንድነው የፈለገው ከናንተ? ብዙ ነገሮች ሜሴጅ ይመጣል ስለ ዩቲዩብ ማለት ነው። ያ ሜሴጁን ተጠቀሙበት። ዩቲዩብ እንደበፊቱ ሳይሆን ተሻሽሏል ማለት ነው። ለኛ ራሱ አጫጭር ቪዲዮ ስንሰራ ብዙ ሰብስክራይብ እና ብዙ ላይክ እናገኛለን ማለት ነው። ስለዚህ ተጠቀሙበት። አሁን ቀጥታ ወደ ዩቲዩብ እገባለሁና ለምሳሌ ይሄን ቪዲዮ መሃል ላይ የጫፍ ላይ እና መጨረሻ ላይ ያለችውን ቆርጬ አውጥቼ ወደ ሾርት ቪዲዮ መቀየር ይችላል ማለት ነው። ቅኔ የሆነች አስፈላጊ ቦታ ማለት ነው። ሾርት ቪዲዮ ሲለቁ ብዙ ቪው ታገኛላችሁ። እኔ ለምሳሌ የለቀኩት ቪዲዮዬን ሾርት ቪዲዮ እነዚህ ናቸው። ማት ትችላላችሁ። 201 267 ማለት ነው። እንግዲህ እነዚህ ያኔ ያገኛውት በአጫጭር ቪዲዮ ሲሰሩ ብዙ ቪው ታገኛላችሁ። አዳዲስ ሰዎችም መጥቶ ሰብስክራይብ እና ላይክ ያረጋሉ። በቀላሉ ታድጋላችሁ። አጫጭር ቪዲዮም ስሩ ማለት ነው። የ1 ደቂቃ የ2 ደቂቃ የ30 ደቂቃ 2 ደቂቃ 3 ደቂቃ ስሩ ማለት ነው። ይሄንን እንግዲህ አዲሷ የተከፈተችው ሴቲንግ ላሳያችሁ። ከኔ ጋር አብሮ ቆዩ። እነዚህ ለምሳሌ እኔ ይሄን ቪዲዮ በመሃል ቆርጬ አወጣለሁ ብዬ ካሰብኩት ከነዚህ ውስጥ ክሬት የምትለውን ስትነኩ በቀላሉ የት ቦታ ነው ቁርጣችሁ የምታወጡት ታላችሁ ማለት ነው። ለምሳሌ እቺ ክሬት የምትለውን ስነካ ምን ይላል? ክሬት ይላል። ኢዲት ኢን ሾርት ቪዲዮ ኦፕን። ወደ አጭር ቪዲዮ መቀየር ትፈልጋለሽ ወይ ከነ ድምጡ? ይሄ ደግሞ የምትቆርጡበት ነው። ሃይ በዚህ አልፈልግም፣ በፊት ለቅቄያለሁ ይሄን ቪዲዮ፣ ሌላ አዲስ ቪዲዮ ሰራለሁ ካላችሁ ደግሞ በጋለሪ ውስጥ ትሰራላችሁ ማለት ነው። አጭር ቪዲዮ ይሄ ለምሳሌ አጭር ቪዲዮ ነው። ይሄን መለቀት ይችላልላችሁ። ወይ ደግሞ አንድ ነገር ለሰው ይስባ፣ ሰዎቹ መጥቶ ላይክ እና ሰብስክራይብ ያረጉኛል፣ ምርጥ ቪዲዮ ነው ብላችሁ 1 ደቂቃ ወይ 3 ደቂቃ የሆነችው ቪዲዮ መስራት ትችላላችሁ። እሱን ደግሞ ቀጥታ ሊቪ እንደምንገባው ወደ ዩቲዩብ ይገፍታችሁ ነው። አዲሷ ሴቲንግ እየተከፈተችው እቺ ቦታ እናካለውና በፊት ይሄ ክሬት ሾርት ቪዲዮ የለም ነበር። አሁን ቅርብ ጊዜ ነው ተከፈተችው። እነዚህ ብቻ ነበሩት። በፊት ሾርት ቪዲዮ የሚለቀው ክሬት ፖስት የሚለው ነክተን ነው ወይ ደግሞ አፕሎድ ነክተን ነው። አሁን ግን ክሬት ሾርት ቪዲዮ የሚለውን ነክተን ሊቭ ላይ እንደሆነን እንደምንሰራ ቪዲዮ መስራት እንችላለን ማለት ነው። ይሄን ትነካላችሁ።
ሊቪ ላይ እንዳላችሁ ነው የሚቆጥረው ማለት ነው ሊቪ ላይ ሆናችሁ ማለት ነው ተጠቀሙ ማለት አጫጭር ቪዲዮም ስሩ ብዙ ሰብስክራይብ እና ላይክ ታገኛላችሁ ሌላ ሁለተኛ ጥያቄ ልሂድ ስማችን ዩቲዩብ ላይ ሰዎቹ ቶሎ ብሎ የኛ ስም እንዲያገኙ አንድ ሌት እንዴት ነው ማሙላት የምንችለው የሚል እቀጥላለሁ ማለት ነው ሀዲሊት ነም ደሞ የት ቦታ ገብተን እንደምናገኘው ኦኬ ሀዲሊት ነም ማለት አሁን ቀጥታ የት ነው የምንገባ የራሳችን ፕሮፋይል ያለችበት ቦታ እኔ በነገራችን ላይ ሞልቻለሁ ማሙላት አለባችሁ ሁላችሁም ስማችሁን ማለት ነው ማስተካከል አለባችሁ መቀየርም ከፈለጋችሁ መቀየር ትችላላችሁ ማለት ነው አሁን እዚህ ጋር ፕሮፋይልን እነካለሁ ዩር ቻናል ላይ እገባለሁ ከዛ የስክሪፕቶ ምልክት እቺኛን እጫናለሁ ማለት ነው እቺን ከዛ የራሴ ስም እዚህ በሻሻ ዩቲዩብ ብዬ የራሴ ስም በፊት የጣፍኩት ነው አሁን ደግሞ አዲሷ ሴቲንግ እየተከፈተችው አዲሷ ሴቲንግ እየተከፈተችው ሃንድል የምትለው እቺኛው ናት አሁን ብዙ ልጆች ሜሴጅ ኢሜላችሁ ላይ ሲመጣ ጊዜ ሃድሌት ኔም እሙይ ማለት ነው ሃድሌት ኔም ጥቅሙ ምንድነው የራሳችሁ ዩቲዩብ ሌላ ሰው አይጠቀምም ማለት ነው ቶሎ ብሎ ሰዎቹም ሰርች ሲያደርገው ቶሎ ብሎ በሻሻ ዩቲዩብ ቶሎ ብሎ ያገኛሉ ማለት ነው አሁን እናንተ እቺኛን አላሙን ክፍት ነው ሙሉ ሜሴጅ ከመጣላችሁ መሙላት አለባችሁ እቺን አላሙን ትጫኑና እዚህ ጋር ያለው ስም በሻሻ የሚለው ዩ የሚለው ቱብ ተርቆ ነው የተጻፈው ልዩነቱ ይሄ በሻሻ ዩቲዩብ ብዬ አያይዤ ፊደሎቹን ጠጋ ተደርጎ ነው የተጻፈው ማለት ነው ይሄንን ደግሞ መቀየር የምትችሉት በ14 ቀን ስማችሁን ትቀይራላችሁ አንዴ ለምሳሌ እኔ 14 ቀን ሞልቻለሁ ከሞላው አሁን መቀየር ይችላል ነገር ግን ተሳስታችሁ ፊደል ተሳስታችሁ አንዴ ሞልታችሁ ሴቭ ካረጋችሁ በኋላ በ14 ቀን ነው ወደ ኋላ መመለሳችሁ የምትሞሉት እንጂ አንዴ ሴቭ ከተደረገ ወይሽ አይልም ማለት ነው 14 ቀን እስከምትሞሉ ድረስ አሁን እቺ አላሙን እጭናለሁ ላሳያችሁ አሁን አላሙን ሲጫነው ጊዜ ይሄ ነው አሁን እኔ ባለፈው ተሳስቼው ነበር 2-3 ቀይራለሁ ማለት ነው ይሄ ፊደል ይሄንም በደንብ ሳላይ እርግጠኛ ሳልሆን ግን ጠጋርግ ያልጣፍኩም ነበር ፊደሉም እዚህ ጋር አንሶ ነበረው ምን ይላል እዚህ ጋር visibility to all you are on YouTube you can change your handle back with 14 days ይሄንን አንዴ ሴቭ ካረጋችሁ ሞልታችሁ ሴቭ ካረጋችሁ መቀየር የምትችሉት 14 ቀን ከ14 ቀን በኋላ መቀየር ትችላላችሁ ይላል ማለት ነው እዚህ ጋር አንዴ ሴቭ ካረጋችሁ ሁሉንም ቦታ ሴቭ ይሆናል ክሮም ላይ ሄዶ ራሱ ሴቭ ይሆናል ማለት ነው ይሄንን በ14 ቀን ነው መቀየር የምትችሉት
ስለዚህ ሙሉ ተጠቀሙበት ማለት ነው ከዛ ይሄን ስትሞሉ ጊዜ ቻናሌ URL የናንተ ሊንክ በራሱ ኮፒ አርጎ ያስቀምጣል ይሄ እሱ በራሱ ነው ያስቀመጠልኝ እናንተ እቺኛ ስትሞሉ ጊዜ የራሳችሁ ሊንክ ኮፒ አርጎ ከነስማችሁ ያስቀምጣል ማለት ነው እዚህ ጋር ዲስክሪፕሽንም መጣፍ አለባችሁ የናንተ ቪዲዮ የሚሰሩት ምን አይነት ቪዲዮ ነው ባዶ ከሆነ ይሄንንም ሙሉ ነው ምላችሁ ለምሳሌ ዲስክሪፕሽን ምን ብዬ ነው ጣፈው ቪዲዮ የትምርት የሚሆኑ የተለያየ ለትምርት የሚሆኑ ቪዲዮ በሩምሳ ዋን ገረገራ ደበርሱ ይሄ ማለት በአማርኛ የተለያየ ቪዲዮዎችን ለሰዎች ትምርት የሚሆኑ ቪዲዮ ነው የራሴ ቪዲዮ ብዬ ዲስክሪፕሽኑ አስቀምጫለሁ ማለት ነው እነዚህን ካልሞላችሁ ሙሉ ተጠቀሙበት አሁን አንድ ሌላ ሰው ለምሳሌ አሁን እኔ በሻሻ ዩቲዩብ አንድ ፊደል ቢጎል ሌላ ሰው ተጠቅሟል የሚል ያመጣልኛል እሱ ራሱ ቀይ ይሰጠኛል አሁን የኔ ስም የትም ቦታ ማሄድ የለም ዩቲዩብ ላይ ማለት ነው አወይን አንድ ፊደል ሻ እየቀነሰችው አንድ ፊደል ያነሰው ነው እንጂ አሁን የራሴ ስም ይሄ ሌላ ዩቲዩብ ላይ የለም ማለት ነው ፊደሉ ልጅነት አለ በሻሻ የሚለው ማለት ነው ከፈለኩ አሁንም በሌላ ስም በየሆነ ምልክት አርጌ መቀየር እችላለሁ ማለት ነው ሁለቱንም እዚህ ከቀየራችሁ የግድ ይሄን መቀየር አለባችሁ ይሄ ተመሳሳይ መሆን አለበት ማለት ነው ሌላ ጥያቄ ወደ ክሮሚ ገብተን እንዴት ወደ ክሮሚ ወደ ጉግል ገብተን እንዴት ነው የራሳችን ቪዲዮ ዶላሩ ኤላ ወይስ አለ የሚለው ቼክ የምናደርገው የሚል እንዳለን ማለት ነው በዚህም አርሰሳችን ላይ እንዴት እንደምትገቡ ያው ነው ማለት ነው ጉግል አርሰስ ሎዲንግ የምትለው ትጫኑና ከዛ ታች ወርዳችሁ እጅኛ ሳን አፕ ፎር አርሰስ የምትለው ትነካላችሁ ምን ይላል with Google Access you can earn money from your online contact sign in to continue the access email or point forget email ምን ይላል ይሄን ከጫንሹ ያንቺ ኢሜል ወይም ደግሞ አንቺ ዩቲዩብሽን የሞላሽው ቁጥር ፖይንት ማለት ቁጥር ነው ኢሜል ማለት እንግዲህ ኢሜል ነው ይመጣልሻል ይሄ ሲጫኔ ያን ጊዜ የአክሰስሽን ኢሜል ሲመጣልሽ ጊዜ የዋና ኢሜልሽን ንኪ ወይም ደግሞ ከሌለው አስገቢ ይልሻል ስለዚህ ይሄንን እጫናለሁ ማለት ነው ኦኬ እሱ ሲጫን ጊዜ ኢሜል ነው የመጣልኝ ኢሜልን አንድ ጊዜ ሲጫነው ይሄ መጥቶልኛል ማለት ነው አሁን ዶላራችን 00 ሆኖ የተቀመጠ እንደነው መቀየር የምንችለው አሳያችኋለሁ አሁን ቀጥታ ምን ታረጋላችሁ ይሄ 3 ረጃጅሙን ትነኩና ፕሌመንት የምትሉን ትነካላችሁ ፕሌመንት የምትሉን ከነካችሁ በኋላ ፕሌመንት ከዛ ቀጥሎ ፕሌመንት ኢንፎ ይላል እሱ ራሱ ፕሌመንት ልጫኖ ፕሌመንት ኢንፎ የሚለውን ትነካላችሁ ማለት ነው ኦኬ ፕሌመንት ኢንፎ ስትነኩ ጊዜ ይሄ እንደዚህ ባዶ ቦታ ሆኖ ይመጣል ማለት ነው ይሄ አሁን 00 ኢሮ ነው ይለኛል 00 ኢሮን እንዴት ነው መቀየር የምችለው ምን ማድረግ አለብኝ ይሄ እዚህ ጋር ብሬ በወር 00 ሆኖ ተቀመጠው ብሎ እናድዳለን አንዳንድ ሰዎች ማለት ነው እኔም ተናድጃለሁ ግን መፍትሄ ምንድነው ችግሩ ይቺ ቀስቷን ትነካላችሁ ቀስቷን ስትነኩ አማራጭ ያመጣል ማለት ነው እቺ ቀስቷን አንድ ጊዜ ጫን ታረጋላችሁ ኦኬ ቀስቷን አንድ ጊዜ ጫን ስታረጉ ይሄ ምን ይላል ኢትዮጵያ ኢሮ ኢትዮጵያ ምን አርሰስ ኢትዮጵያ ኢሮ ይላል ዩቲዩብ ኢትዮጵያ ኢሮ ይላል አሁን ይሄንን እናንተ እዚህ ላይ ያለውን እዚህ ጋር ህርማት ያለውን ይሄ ላይ
አርግታችሁ ማታ አለባችሁ እዚህ ጋር አሁን አርሰስ ኢትዮጵያ ኢሮ የሚለው የመጀመሪያ አርሰስ ነው ከዛ ዩቲዩብ ነው እዚህ ጋር 0 ነው ለምንድን ነው እንደዚህ ሆኖ ብሎ እዚህ ጋር ካለው መጨረሻ ላይ ማውጣት መጨረሻ ላይ ያለው እዚህ ጋር ገማጣል ምንድነው ምን ፈልገን ነው እዚህ ጋር ብራችን ለምንድነው 0 የሆነ ወደ ብር መቀየር አለብን ማለት ነው አሁን እኔ እዚህ ላይ ያለው ይሄ ላይ ላርቆ ማለት ነው እዚህ ያለው ብር ምን ስንት እንደሆነ እናልን አብረን ከዛ ሱስልናቁ በፊት አድሰስ ኢትዮጵያ ኢሮ የሚለውን ወዴት ነው የቀየርኩት ዩቲዩብ ኢትዮጵያ ኢሮ የሚለውን እቺ ቀስቷና ክቼ ሲቀይሮ ይሄው የኔ ብር ያለኝ ብር ይሄ ነው ማለት ነው 14 ኢሮ 14 ዶላር ከ50 ይሄን ወደ ዶላር ወደ ኤስ መቀየርም ትችላላችሁ እዚህ ጋር ያለው በኢሮ ነው ማለት ነው እሱ የሚሰጠኝ በዶላር ነው እዚህ ጋር ስለዚህ ያረኩት የባንክ ቤት ደፍተር ሞልቼ ነው ያለው የባንክ ቤት ደፍተር ደግሞ ቪዲዮ ሌላ ጊዜ እሰራቻለሁ ማለት ነው ቪዲዮዬን ሼር ላይክ ያረጋችሁኝ አበረታቱኝ የዛሬ ቪዲዮ ይሄ ይመስላል ሌላ ጊዜ በሌላ ቪዲዮ እስከምትመጣው ድረስ ባይ ባይ ላይክ ሼር ያረጋችሁኝ አበረታቱኝ ማለት ነው ባይ ባይ